አላህ በልጅ ሊቀጣ ይችላል፣ በልጅሽ ሊቀጣሽ ይችላል። ባላሰብነው ነገር መጥፎ ነገሮች ልንወርቅ እንችላለን። ነፍሳችን እንተሳሰብ። ከአላህ ስብሐነሁ ወተዓላ ጋር ያለን ሐለቃ ምን ያህል ነው? እኔ ማን ነኝ የሚል ሰው እኮ ጀግና ነው። ለዚህ ነው ዑመር ኢብኑል ኸጣብ ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ፣ ነፍሳችሁ ተሳሰቡ አላህ እናንተን ሂሳብ ከማድረጉ በፊት። በ60 ዓመት የሰራነው ሪፖርት አላህ ይጠይቀናል። የት ነበርክ? ምን አረክበት? አማውበት ትላለህ? ሙስሊሞችን ከፋፈልኩ ትላለህ? የሰው ክብር አዋረድኩ ትላለህ? የሰው ገንዘብ በላው ትላለህ? ኧረ አንችለውም፣ ወላሂ አንችለውም። እንደ ምላሳችን አይደለም እኮ የመጨረሻ ወኹልቀል ኢንሳኑ ضعيفا የተባልነን እኮ የሰው ልጅ ደካማ ነው ብሎ እኮ አላህ ነግሮናል። ድክመታችንን ደግሞ ወንጀላችንን ማብዛት ተገቢ አይደለም። የሚጠቅማችሁን ፕሮግራም መከታተል፣ ካንተም ወድጋ የኔ አስተሳሰብ አይደለም ወይ የኔ ግሩፕ አይደለም ብለን እስልምናን እንደ ድፎ ዳቦ ለመቆራረስ የምታስበው ሰው ካለ ወንጀል ውስጥ ከምትገባ አትከታተል። አሁን የማይጠቅማችሁ ወንድሞች እዚህ ጋር ካላችሁ፣ እህቶች ካላችሁ ወንጀል ውስጥ ከምትገቡ መውጣት። ማን አስገደዳችሁ? የሚጠቅመውን ብቻ ነው መግባት ያለባችሁ። የማይጠቅሙ ቦታ ላይ ወንጀል ከምትጽፉ፣ የማይገባችሁ ቦታ ላይ የሚከፋፍል ጽሁፍ ከመጻፍ የሚጠቅማችሁ ከሆነ ግቡ፣ የማይጠቅማችሁ ከሆነ መውጣት ነው። ምንም አይጠቅማችሁማ። ምክንያቱም እዚህ ጋር የምንተሳሰበው እኔም ኦንላይን እንደዚህ የምገባው ወላሂ ለቀበሬ ነው። የማይጠቅመው ካለ ለምን ይገባል? ለምን ፎሎወር ያደርገኛል? መውጣት አለበት። የወንድሜ ኑሩ ትምህርት አይጠቅመኝም ካለ ለምን ይገባል? አላህ በሞባይሉም ይጠየቅበታል እኮ። እያንዳንዱ ላይክ የምታረጉት፣ ሼር የምታረጉት፣ ፎሎ የምትገቡት በእያንዳንዱ እንቅስቃሴ እንጠየቅበታለን። ለማይጠቅም ነገር ፓኬጅ ሞልተን ሺህ ብሮችን አውጥተን ለትርኪ ምርኪ እንጠየቅበታለን። ኢነ ሰማዕ ወልበሰር ወልፉዓድ ኩሉ ኡላኢከ ካነ አንሁ መስኡላ። መስሚያችን፣ ማያችን፣ ቀልባችን እያንዳንዱ አላህ የሰጠን ጸጋ የምንጠየቅባቸው ናቸው። ምክንያቱም እነዚህ ጸጋዎች ናቸው። ጆሮ ለትርኪ ምርኪ አይደለም አላህ የሰጠን፣ ትልቅ ጸጋችን ነው። አይናችን ለትርኪ ምርኪ አይደለም አላህ ሱብሓነሁ ወተዓላ የሰጠን።